ኢራን በአሜሪካና እስራኤል ላይ ከስካሁኑ የከፋ አውዳሚ ጥቃት ልትሰነዝር እንደምትችል አስጠነቀቀች። ቴህራን ማስጠንቀቂያውን የሰጠችው ፕሬዝዳንት ዶናልድ ትራምፕ የአሜሪካ ጦር ኃይል ኢራንን ወደ ድንጋይ ዘመን እንደሚመልሳት መዛታቸውን ተከትለው ነው። አታም አልአንቢያ ተብሎ የሚጠራው የኢራን ጦር ሰራዊት የዘመቻዎች እዝ ይህ ጦርነት እስከ ውርደታችሁ እስከ ውድቀታችሁ ዘላቂና የተረጋገጠ ጸጸታችሁና እጃችሁን እስክትሰጡ ይቀጥላል በማለት እንዳስጠነቀቀ የኢራን ብሔራዊ የቴሌቪዥን ጣቢያ ዘግቧል። የዶናልድ ትራምፕ ዛቻ የተሰማው አሜሪካና እስራኤል በኢራን ላይ ስለከፈቱት ጦርነት ለአሜሪካ ሕዝብ ትናንት ረቡዕ ማብራሪያ በሰጡበት ወቅት ነው። ስለ ጦርነቱ መገናኛ ብዙሃንና በማኅበራዊ መገናኛ ዘዴዎች አስተያየት ሲሰጡ የቆዩት ዶናልድ ትራምፕ በይፋ ለሀገራቸው ሕዝብ ማብራሪያ ሲሰጡ አሜሪካና እስራኤል በኢራን ላይ ዘመቻ ከከፈቱ ወዲህ የመጀመሪያቸው ነው። ፕሬዝደንቱ በንግግራቸው እንደ ከዚህ ቀደሙ ሀገራቸው ጦርነቱን እያገባደደች እንደምትገኝ ተናግረዋል። የአሜሪካ ቁልፍ ስልታዊ ዓላማዎች ሊጠናቀቁ ተቃርበዋል ሲሉ ተደምጠዋል። ባለፈው አንድ ወር ገደማ በተወሰዱ እርምጃዎች የኢራን ሚሳኤሎችና ድሮኖች የማስወንጨፍ አቅም በከፍተኛ ሁኔታ ቀንሷል። የጦር መሳሪያ ፋብሪካቸውና የሮኬት ማስወንጨፊያዎቻቸው ወደ ፍርስራሾች እየተቀየሩ ነው ሲሉ ዶናልድ ትራምፕ ተናግረዋል። የኢራን ባህር ኃይል የለም፣ አየር ኃይላቸው ፈራርሷል ያሉት ትራምፕ መሪዎቻቸው ሞተዋል ሲሉ ተደምጠዋል። በሚቀጥሉት 2 እና 3 ሳምንት በኃይል እንደበደባቸዋለን፣ ወደሚገባቸው የድንጋይ ዘመን እንመልሳቸዋለን በማለት የዛቱት የ79 ዓመቱ ፕሬዝዳንት ውይይቶች ቀጥለዋል ሲሉ ተደምጠዋል። ትራምፕ ሥራውን እንጨርሰዋለን፣ በፍጥነት እንጨርሰዋለን፣ ለመጨረስ በጣም እየተቃረብን ነው ብለዋል። ትራምፕ የኢራን ወታደራዊ አቅም መዳከሙን ቢናገሩም እስራኤል ግን ዛሬ ሐሙስ በኢራን የሚሳኤል ጥቃት እንደተፈጸመባት ገልጻለች። የተባበሩት አረብ ኤሚሬቶች በበኩላቸው የአየር መከላከያዋ በድጋሚ ለሚሳኤሎችና የድሮን ስጋቶች ምላሽ እየሰጠ እንደሆነ አሳውቃለች። ሀታም አልአንቢያ ተብሎ የሚጠራው የኢራን ጦር ሰራዊት የዘመቻዎች እዝ ማዕከላዊ ዋና ጽሕፈት ቤት ቃል አቀባይ ኢብራሂም ዞልፋቃሪ አሜሪካና እስራኤል የኢራን ወታደራዊ አቅምን በተመለከተ የሰሩት ትንተና ጎዶሎ እንደሆነ ገልጸዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ጦርነቱን በፍጥነት እቋጫለሁ ባሉበት ቅጽበት ኢራን እስራኤልን በሚሳኤል ደብድባለች። በድብደባው 14 ሰዎች ቆስለዋል። ኢራን ኩዌትንና ባህሬንንም መታለች። እስራኤል የሊባኖስ ዋና ከተማ ደቡባዊ ቤይሩት ላይ ባደረሰችው ድብደባ ደግሞ 7 ሰዎች መገደላቸው ተዘግቧል። የእስራኤል ጦር ዛሬ ማለዳ የኢራን ዋና ከተማ የሆነችውን ቴህራንን በመምታት ሰፊ የሆነ የጥቃት ማዕበል ማድረሱን ቀጥሏል። ይህ በእንዲህ እንዳለ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ሀገራቸው የጀመረችውን ዘመቻ በሚቀጥሉት 2 እና 3 ሳምንታት ውስጥ እንደምትቋጭ ይፋ አድርገዋል። ፕሬዝዳንቱ በንግግራቸው የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ለሕዝባቸው ስለ ጦርነቱ ንግግር ከማሰማታቸው ቀደም ብሎ በጻፉት መልእክት የኢራን ፕሬዝዳንት ተኩስ አቁም ይፈልጋሉ ማለታቸው ተሰምቷል። የኢራን ፕሬዝዳንት የዩናይትድ ስቴትስን የተኩስ አቁም ጠይቀዋል ሲሉ ዶናልድ ትራምፕ በግል የማኅበራዊ መገናኛ አውታራቸው ጽፈዋል። የተኩስ አቁም የሚለውን ሐረግ በድምፅ ቢሆን ጮክ ብሎ እንደመናገር በሚመስል መልኩ ጎላ አድርገው ነበር የጻፉት። ሆርሙዝ ወሽመጥ ሲከፈት ነፃና ክፍት ሲሆን ያኔ እናስብበታለን፣ እስከዚያው ድረስ ግን ኢራንን ፈጽሞ የተረሳች እስክትመስል ድረስ እንደበደባለን፣ አሊያም እንደሚባለው ወደ ድንጋይ ዘመን እንመልሳቸዋለን ሲሉም አክለዋል።
የኢራን ፕሬዝዳንት ማሱድ ፔዜሽኪያንት ትናንት ከአውሮፓ ህብረት ካውንስል ፕሬዝዳንት አንቶኒዮ ኮስታ ጋር ባደረጉት የስልክ ውይይት ጠላት ያሏቸው አገራት ዳግም ጦርነት ላለመጫር ዋስትና ከሰጡ እስላማዊ ሪፐብሊክ ከዩናይትድ ስቴትስና እስራኤል ጋር ያለውን ጦርነት ለማክተም አስፈላጊው ፍላጎት አላት ማለታቸው ይታወሳል። ይሁንና በኢራን የሥልጣን መዋቅር ውስጥ ዋነኛው ሰው ጠቅላይ መሪ ናቸው። አያቶላ አሊ ኻሜኒ ከተገደሉ በኋላ የ56 ዓመቱ ልጃቸው ሞትጃብ ካሃክሜኒ ተተኪያቸው ተደርገው መመረጣቸው አይዘነጋም። ይህ በእንዲህ እንዳለ የኢራን የውጭ ጉዳይ ሚኒስትር አገራቸው ተኩስ አቁም እንዳልጠየቀች በፕሬስ ሪሊዛቸው ገልጸዋል። የኢራን ፕሬዝዳንት ዩናይትድ ስቴትስን የተኩስ አቁም ጠይቀዋል ሲሉ ዶናልድ ትራምፕ በግል የማህበራዊ መገናኛ አውታራቸው ሶሻል ትስስር ገጽ ነበረ። የኢራን ውጭ ጉዳይ ሚኒስትር አገራቸው ተኩስ አቁም አልጠየቀችም ሲሉ አስተባብለዋል። የኢራን ፕሬዝዳንት ዩናይትድ ስቴትስን የተኩስ አቁም ጠይቀዋል ሲሉ ዶናልድ ትራምፕ በግል የማህበራዊ መገናኛ አውታራቸው መግለጻቸው ይታወሳል። የኢራን ውጭ ጉዳይ ሚኒስትር ግን በቃል አቀባዩ እስማኤል ባጋሃይ በኩል በሰጠው መግለጫ የዶናልድ ትራምፕ አባባል ሐሰት ሲል አጣጥሏል። ሚኒስቴር መስሪያ ቤቱ ኢራን ተኩስ አቁም አልጠየቀችም ብለዋል። ይህ በእንዲህ እንዳለ በሩሲያ መንግስት የሚመራው ታስ የተባለው የዜና ወኪል ሞስኮ የሚገኙ አንድ የኢራን ልዑክን ጠቅሶ እንደዘገበው ከሆነ ኢራን ከእስራኤልና ዩናይትድ ስቴትስ ጋር የገባችበትን ግጭት ለመፍታት ሩሲያ ብታደራድር መልካም ፍቃዳቸው መሆኑን ገልጸዋል። ከዚህ ቀደም ባሉት ጊዜያት በዩናይትድ ስቴትስና ኢራን መካከል የሚደረጉ ንግግሮች እንደሚቀጥሉ ትራምፕ ባለፉት ሳምንታት በተደጋጋሚ ሲገልጡ ተስተውለዋል። የኢራን ውጭ ጉዳይ መስሪያ ቤት ግን እንደዛው ሁሉ ከአሜሪካን ጋር የተደረገ ድርድር እንደሌለ ማሳወቁ ይታወሳል።